ተቀበል በማል ታለቅሻለሽ ድብን አንድ ሽጉጥ ስጦና ላኳል በር ከፍታለሁ እሺ ሄለን ገደላችሁልን የሚል ዜና ዛሬ እግዚአብሔርን እንደ ሄለን ያሳዝናል ያካበቱት እኔን ለማሳሰር ነው እንደዛ 8 ዓመት በሙሉ አፏን ስትከፍት በውሸት በዋትስአፕ ማሴጅ የምትልኩልኝ ቴሌፎኔ ፖሊስ ጋር ያለ ታችን ከባድ ሆኖ አመለካከቶች ለምሳሌ ሌላ ሰው ሲሳካለት ወይ ሲያልፍለት እንቅልፍ የማይወስደን ላበሻ ቴንኪውሽ ይቅርታ የእውነት ነው እንደ ልጅ እንዳይሳካለት ከሚያደርጉ ከብዙ አንዱና ዋነኛው ነው ላስት ወይም እንደገና እዚህ እንግዲህ ከእናንተ ጋር ማውራት አልፈልግም እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ እናቴ ትሙት በቀላችኋለሁ ይሄን ነገር እያንዳንዱ ሪከርድ አድርጉ የእውነት ነው የምልሽ ጠጥቼም ሳልጠጣም ነው የምነግርሽ የእውነት በጣም ምስኪን ሰው ነሽ እሺ እግዚአብሔር ለልጆችሽ ይተውሽ የእውነት አጉል መጀነን አጉል መኮፈስ በስድብ ውስጥ እንኳን ያ ነገር ያላየውብሽ ሰው አንቺ ነሽ እሺ ሳራይ እግዚአብሔር ለልጆችሽ እናት ያደርግሽ ማን ዘመድሽ እንደሆነ እንኳን አውቃለሁ ያ እንኳን ያልመከተኝ ሰው እንደሆነ አውቃለሁ ያ እንኳን ደረትሽን ያልነፋሽ ሰው እንደሆነ አውቃለሁ ገብቶሻል ስዊድን ኤምባሲ ውስጥ ዋናው አምባሳደር ምንሽ እንደሆነ አውቃለሁ በጣም አውቃለሁ ይሄን ያላውቃለሁ እሺ ግን በዛ ውስጥ ራሱ የእውነት አንቺ ትሻኛለሽ በጣም ይቅርታ እሺ በወሬም በብርም በምንም ቢሆን ሆነም ቀረም ከጎኔ ነበርሽ እሺ ብሩንማ ያስገደድሽ ካጉል ዛቻ ውስጥ አይደለሽ እኔ ሰራላታለሁ ተብሎ በየሌሎች መመኪያ አልነበርሽ እሺ ሳራይ የእውነት አንቺ የፈለግሽው ነገር ማሰብ ትቻለሽ እኔ ተሰማኝን ስሜት ነው ነገርሽ እሺ የእውነት በጣም ምስኪን ልብ ነው ያለሽ ኮሜንቶችና ምን ላይ ተደግፈሽ የተመሰረተ ስሜት እንደሌለሽ በጣም ነው ይገባኝ የአንድ ሰውን ክፋትና ጥሩነት የምታውቀው ክፉ ሰው ሲያጋጥም ነው ክፉ ሰው ማንነቱ የምታውቀው ጥሩ ሰው ሲያጋጥም ነው ሳራን በዚህ ሞመንት ውስጥ በጣም ምስኪን ሰው እንደሆነች ነው የተረዳሁት አንቺ የፈለግሽውን አስቢ እኔ ግን የጎንደር ልጅ ቢሆን እርግጠኛ ነኝ ክሳት መሰረቱ ጥፋቴ ኦሮምኛ መቻሌ ነው ጥፋቴ የሰሜን ልጅ ወይ ግራ ምገባ ሰው ስለሆንኩ ነው አይደል ያ እኔ ይሄ ስሜት ባይኖረኝም እናንተ ውስጥ ግን ይሄን ስሜት ያገኘሁት እሺ ያ እድሜ ልክ ዘር አንቋሹ ዓለም ጠልቶ መጨረሻ የሌላቸውን ሰዎች የእናንተ ላይ ድምጽ ስለሰጡ ብቻ ነዮኒ እነሱ ተቀባይነት አግኝቶ እነሱ ላይ እንኳን አስተያየት እንዳልሰጥ ገደብ የተጣለብኝ ትዝብት ነው ትርፉ እንደዚህ አይነት ትዝብቶችን እኔ ማለፍ አልችልም እሺ ያ ከጎኔ የሚቆም አካል ባይኖር እስተምሞት ድረስ እንደዚህ ልሳኔ ሲጥ እስተምትድረስ ግን ሳልናገር አላልፋትም እናቴ ትሙት ያቀባበላችሁ ሽጉጥ ካልቃችሁ ከሀገር እንድትጠረዝልኝ ይፈልጋለሁ የሚለው ፍርዳችሁን አቅርቡ ምክንያቱም ብቻዬን አይደለም ስጠረዝ መጠረዜንም ሀገርም መንግስትም ቤተሰብም አያውቅም ብቻዬን ግን ምንም እንደማለው ግን እርግጠኛ ሆኜ ነው የምነግራችሁ የእውነት ነግራችኋለሁ ልጄ ነበር የሚጨንቀኝ ዛሬ አስተላልፌ መጥቻለሁ ፖሊስ ጋር ያለው ፖሊስ ወስዶታል እሺ ምክንያቱም ትልቅ ማፊያ ስለሆንኩኝ በጣም አገር አሸባሪ ቢዝነስ አሸባሪ ስለሆንኩኝ ፖሊስ መቶ ቴሌፎን ወስዶታል ዋትስአፕ ላይ ቁጥር የሆነ ነገር የምትልኩልኝ ከሆነ ፖሊስ ነው የሚሰማችሁ እንጂ እኔ አልሰማችሁ እሺ ያ በጣም ትልቅ ማፊያ ትልቅ ቀይ ባህር ምናምን እያስመለሱ ስለሆነ
ቀይ ባህር ውስጥ እንዳትመዘገቡ ተጠንቀቁ። ብትልኩ ምንም ግድ የለኝም። ምክንያቱም ሌላ ውሸትን ብታረጉ እዛው የሚተረጎም ነው። ካሁን በፊት ምን አይነት ሂስቶሪ ነበራችሁ የሚለው ነገር ይታያል። ልንገራችሁ ብዬ ነው። እሺ እየተደዋወሉ ልክ አስገባህልን ልክ አስገባን ሄለንን አንድ ሙትቻ በስነ ስርዓት ፒኪኒ አይደለም ፓንት ማትለብን ሴትዮ ላይ ሲመጻደቁ የሚውሉ ሰዎችን ነው የምትሰሙት። ሌላ ነገር ምንም ነገር የለም። ጎዳና ገና ማስመሰል መሆኑን እያደረ ገና ማስመሰል ጋይስ መጠጣት እንዴት ደስ ይላል። በምን አለብኝነት ህግ አታስብ፣ ህልውና አታስብ፣ ባህልን አታስብ፣ ዝም ብለህ ታወራለህ። እኔ እየጠጣው ነው መጠጣት የፈለግኩት ሆዲ አባውን ብቅል ያወጣዋል የሚለው ሙድ ስለፈለግኩት ደስ ብሎኝ ነው የምሰክረው። አንድ የቤተሰብ አላም ተይበሉኝ ከህይወት ከዴን ከዘር መለምለዩ ነው መሰረዛችሁ። ስሜን እንዳጠሩ ጌታ አባታችሁ ነው የምታውቁ። ከኔ ጋር ባህር ተሻግራችኋል። ከኔ ጋር ሳመጥ ብቻዬን አመጣችኋል። እኔ የመጀመሪያ ውላዳይን ለኔ ገንፎ አገንፍታችኋል። አጥንት ሰጣችሁኛል። በሳምንት ስራ ስገባ ከኔ ጋር ገብታችኋል። እኔ ላይ ኮሜንት የማስጠት መብት የላችሁ። እሺ ያ የኛ ባለ ሀብት ነው ብላችሁ የተመካችሁበትን እስቲ የናንተ ኪሳችሁን ሲሞላ ትዳራችሁን ሲሞላ ምናምን ሀብት ያካበቱት እኔን ለማሳሰር ነው እንዴ? የሀብታቸው ልክ የሚታየው በኔ ነው እንዴ? የስልጣናቸው ልክ የሚታየው በኔ ነው? ስልጣን የያዙት ወይ ሀብት የያዙት እኔ ላይ ሚዛን ላይ ለመቀመጥ ለኔ ለሆነ ከሆነ እንደዚህ ቂጧን የጣለች እብድ ደና ማረፊያ የሌላት ከኔ ጋር መለካካት ከሆነ ጥሩ ነው። ጥሩ ሚዛኖች ይሆናሉ። እንትን አይል ታው አቦ ጋይስ ገው የኔ መተንፈስ ውስጥ ብዙ መናገር አለ። ብዙ ተው ገባኛው ገና ገባኛው። አንድ ነገር ልንገራችሁ፣ እኔ ስራ አላጣውም ጠበቃ የሚይዘው። ምክንያቱም ዘመኑ የብር እንጂ የእውነት አይደለም። እናንተ ብራችሁን ይዛችሁ ተጓዙ። እኔ ደግሞ እውነትን ተጉዤ መቃብር አይደለም ብቻ የምገባው፣ ሰው ይዤ ነው የምገባው። እናቴ ተሙ ሰው ይዤ ይገባሉ። እናንተ ብራችሁ ከእናንተ ጋር እንደሚቀበራል። እናንተ ሰሜንን አስከትላችሁ ሂዱ። እኔ ግን ምስራቅን ሳይሆን ራሴን ይዤ ነው የምከተለው። ምክንያቱም እኔ ምስራቅና የሰሜን ትርጉም አይገባኝ። ብቻዬን የተሰደድኩት ብቻዬን ነው መከራ ያስኩት። እሺ ነው እያንዳንዱ ቤት ጉዳችሁን አወጣለሁ ገንዘብ ካላመጣችሁ አንበሳ ካላወርድ ረዳችሁ እያለች በየጊዜው ስታሸማቅቅ ስትውል ታይ ይሄ ነገር አያዋጣሽም ለምን አልተባለችም? ማን ነው እውነትህን ነው አንተ ትክክል ነህ። ግን ማን ነው ቤቷ እየሄደ እያኳኳ ወሬ የሚነግራት ስልክ እየደወለ ሰው ሚስጥር የሚነግራት? ማን ነው? ራሷ እያነፈነፈች። ሚስጥርስ ቢነገርሽ ምን ይሆናል? ሚስጥር ሊነገርሽ ይችላል አይደለ? አንቺ ጸበኛ ካልሆንሽ ያ ሰው ጋር ሚስጥር ተነገረሽ አልተነገረሽ ምን አገባሽ? አሁን ስለ አንቺ ሚስጥር ብዙ ሊነገረኝ ይችላል። ከኔ ጋር ጸበኛ አይደለሽ። እኔን ታከብርኛለሽ፣ እኔን ትወጂኛለሽ። አልደረሽብኝም። ከመሬት ተነስቼ መዘልዘል አለብኝ? ከመሬት ተነስቼ ምንም ነገርሽ ሳይገናኝ ከኔ ጋር የአንድ ሰው አይደለም ኖሮ ሊዳ ካልከፈልሽኝ ስቃይሽን አበዛዋለሁ የሚባል ዛቻ መታረግ አልነበረች እንዴ? ዛሬ ለታቆ ያያቸው እና ተታሰር ተሰቀል ራስን ታጥፋ በረኪና ግዢላት ከቻልሽ። አይ ማኛው ቆይ እስቲ ያይት መርዝም ግዢላት። እኔ እሱን ነው ማኛው እስቲ ቆይ ነው ሰር እኔ አይባልም። አልሰማሽ ዮኒ በእግዚአብሔር ዮኒ አይ ቆይ ሳራ ቆይ አንቺ እኔ አይደለም እኔ አሁን ማንንም ሰው ወጥቼ ሰድባችኝ አታውቂ። እኔ ዱባይ ስሄድ ብቻ እኔን ስሰድበኝ ነበር። አሁን ይሄ ልክ ነው እያልሽ ነው አንቺ? እና እቺ ልጅ ጡጦ ጠቢናት ሰውን ስትናገር ነገ ምን እንደሚመጣ ወርቁ ቀደመኝ እንጂ እኮ እኔ ኦልሬዲ ፖሊሶች አናግሬ እኮ መስመር ላይ ነበርኩ። ሰመር ይለቅና እሄዳለሁ ብዬ ነበር። ወርቁ ቀደመኝ እንጂ እውነቴን ነው የምነግርሽ። አንዳንድ ሰው ማወቅ አለበት፣ ልኩን ማወቅ አለበት። ዝም ብለሽ እስቲ አንቺ አሁን መንገድ ላይ ሬስ ሰው ትሰድቢያለሽ አትሰድቢም? ለምን ትቀፈደጃለሽ? ይሄ ሶሻል ሚዲያ ነው ብላ ምንም አልሆንም ብላ እንጂ ታውቀዋለች ስህተት እንደሆነ። ስህተት ልጇን ማሰብ የነበረባት ወጥታ መሳደብ ስትጀምር፣ ወጥታ ልጅ መለመኛ አይደለም፣ ልጅ ማስፈራሪያ አይደለም። ልጅ እንደዛ አይደለም። ልጅ ያለው ሰው ነግበኔ ብሎ በልጁ ላይ እንዳይደርስ
እንዳውም ሰውን አክብሮ ጉጥ ስጡና ላኳቸው፣ በር ከፍታለሁ። እሺ ሄለን ገደላችሁልን የሚል ዜና ሚዲያ ላይ እንዲወራላችሁ ፈልጋለሁ። በፍቅር አናግራችኋለሁ። አሁን በቀላ እንድታዋሩኝ እፈልጋለሁ። የእውነት ጨርሻለሁ። ካሁን በኋላ ሄሎ አይደለም ቴክስት አልጽፍላችሁ። እሺ ግን ልጄን ይንሳይ ነው የምላችሁ። አብሬ እንኳን ባልኖር ካሁን በኋላ ወልገገላ ፈተታት ይላል ሀጫሉ ሁንዴሳ። አብረን እንተላለቃለን ማለት ነው። እግዚአብሔር እንተላለቃለን። እሺ ወይ ሄለን እስር ቤት አስገባው ስትሉ በራሱ በሱሪ ራሴ ሲጥ አድርጌ ሄለን አጠፋት የሚል ዜና ይመዘገብላችኋል። እሺ ከዛን ዝናችሁ ከፍ ይላል። በተወለዳችሁበት አካባቢ ትልቁ ጠላት የአማራን ጨራሽ ምናምን ህይወት አጠፋ በሚል ይመዘገብላችኋል። ሌላ የሚመዘገብ ነገር መቼም የላችሁ። ሁሉ ነገር ነግሬ እንደ ቀብድ ነው እኔ ላይ ያዛችሁት። ስትናገሩ የገበኝ እንዳይመስላችሁ። እሺ ትወያያላችሁ እኔ ላይ አንድ በስነ ስርዓት 3 ጊዜ እንኳን ምግብ ማትበላ ሰው ላይ ትወያያላችሁ። ወንድ ናችሁ እኮ አልኳችሁ። ሁልሽም ጁንቶ ይጓብሽ ለመጣው ነገር እንድትታረድ ነው የምታረዳት። ለማላምንበት ነገር ቆሜ ያልናገርም እዚህ ጋር ላመንኩበት ነገር ነው። ያ እንደዛ 8 ዓመት በሙሉ አፏን ስትከፍት በውሸት ያውላ መድኃኒዓለም እኔ ለእውነት ነው እዚህ ጋር የምቆመው። ሰው አትግደሉ እንጂ ከዛ የበለጠ ምንም ዓላማ የለኝም። ተንደላቅቄ የምኖር ጀግና ነኝ። እንደሷ ረሃብተኛ በዩቱብ ወይ በምናምን እየለመንኩኝ ሞዴል መሞር አይደለም። እግዚአብሔር ይመስገን መቼስ ብር አይጠገብም ልጨምር ብዬ ነው እንጂ እግሬን ሰቅዬ መኖር የምችል ልጅ ነኝ። ያንን እርግፍ አድርጌ ነው ይሄ ህዝብ እየተገደለ እየታሰረ አይምሮ ስለሌለኝ እንጂ የት ምደርስ ትምህርቴን አቁሜ እኔ ቁጭ ብዬ አሁን ነው የምናገረው። ያ ሱቄን ዘግቼ ልጆቼን በትኜ ለህዝቤ ድምፅ ስሆን ብር አይደለም የነገርኩባችሁ፣ ያለኝን የሰጠኋችሁ። በተለይ የኛ ቤቶቹ ከዚች ሴትዮ ጋር ግን ሆናችሁ አንበሳ ስታወርዱ የኛ ቤቶቹ አበባ ስታወርዱ እሰይ ስትሉ የነበራችሁ ኦሮሞዎች አላችሁ። የኔዎቹ ያ የልጆቼን ፎቶ ልጆቼን የፊሎንና የአዳም ፎቶ ሰቅላችሁ ያ ስሰደብ ጆከር እንኳን አላረገውም። ያን ጆከር ተሳዳቢ የምትሉት የኛ ቤት ዳልቻና አሁን አንቺ እንቁርቴ የምትባይ ልጆቼን ሰደቡብኝ። የልጆቼ ፎቶ ተሰቅሎ ሲሰደብ ባቡር እያወረድሽ ሞዴሬተር ሆነሽ ስለኔ የሚናገረው ብሎክ ስታደርጊ ነበር። እኔ እንዳንቺ ባለጌ አይደለሁም በልጆችሽ ላይ የምናገርሽ። ግን አንድ ነገር እነግርሻለሁ፣ የአዞ እናት ብዬሻለሁ። ይሄ ዘላለም ያቃጥልሻል። እኔ እና አንቺ ደግሞ አልኩሽን እንገናኛለን። ጦርነት ነው እኔ ከአንቺ ጋር የምፈልገው ጦርነት። አንቺን ራሱ አለቅሽ ምን አለፋሽ ብትመጪ ብትለማመጪ እኔ ጂጂን አትንኳት የትግራይ ምናምን። እኔ እንዳንቺ ያለው እንዲደግፈኝ አልፈልግም። ከአንቺ አንድ ደግሽ እንዳንቺ አይነት 50 ከብት ከሚደግፈኝ እንደው ብቻዬን በረሃ ላይ ብቆም ይሻለኛል። ገና ያንቺ ደግሞ አለ ቆሜ ነው የምጠብቅሽ። ቆሜ ነው የምጠብቅሽ። የልጄን ፎቶ ሰቅለሽ ያነካችሽን ይነካሽ። ገና ያንቺ ደግሞ መድኃኒዓለም አይደለም እኔም ራሴ ጠብቅ። እንዴት አሁን መጨረሻ ከብላክ ሊስቴ ላይ ማለት ነው ከብላክ ሊስቴ ላይ አንደኛዋ ወድቃለች። ያንቺም ደግሞ ይቀጥላል። አንቺም እንደዚህ ነበር አፍሽን ስትከፍቼ ነበረው። መንግስትን አትናገሩም፣ ስርዓትን አትናገሩም፣ ተቃዋሚን አትናገሩም። ማንን ነው የምትናገሩት? ቁጭ ትሉና የሰው ሚስት የምትቀሙ የሰው ባል የምትቀሙ ጠብቂ እስቲ ወንድ ከዚህ በኋላ እስቲ ወንድ ተናገሪ። አንቺ እንቁርቲዋ ወንድ ተናገሪ። እየመጡልሽ ሁሉም እየመጡላታል። ታለቅሳለች። ድብን ነበይ በማል ታለቅሻለሽ። ድብን በማል ትዝ ይላታል። ድብን አዎ ሰውን እንደዚህ ስታስለቅሽ ነበር። እኔ አላለቅስም። እኔ አይሞቀኝ አይበርደኝ። ሪታዬ እኔ አይሞቀኝ አይበርደኝ። ብሰደብ ቤተሰቦች የለመድኩት ነው። 15 ዓመት ተረግጫለሁ። የለመድኩት ነው። ግን ሊሚት አለኝ። ማኝዚ ልጆች አይነኩ፣ እናት አባት አይነካም። በቃ መስመሬ አልነካም።
አንቺን ግን ፍዳሽን አሳይሻለሁ። ፍዳሽ አሁንም ወደፊት እውነተኛ እናት ብትሆኚ የሰው ልጆችን እናት ያንተ ልጆች አይደሉም ሚስት ትሸረሙጥባለች ባንተ ላይ ብለሽ ነው የሳራን ባል ስትናገር ነበር። ባንተ ላይ የዘቢባን ትዳር ለማፍረስ የኢሳያስን ትዳር ለማፍረስ የሄድሽበት ጥግ ማንነትሽን ያሳያል። የቤታን እናት አስመስለሽ አሁን ታሽቃብጥ፣ ቤታ ታሽቃብጥ መሀይም ስለሆነች የቤታን እናት አስመስለሽ አምጥተሽ ስንት ነገር ስታረጊ እንደነበረ ማናችንም የምናውቀው ነው። ስንት ጊዜ ተጣልተናል ከቤታዩ ጋር። አንድ ቀን ቤተሰቦቿን ነግቼ አላውቅም። የምትሄጅበት ርቀት ቆሻሻ። ፍራውል ያልደረሰብሽን ሰው ገና ለገና ለብር ብለሽ ስንት ነገር ነው የሄድሽበት። ፍራውልን ስንት ነገር ማቀረ የቀራለ እንዴ? የሙኒት ልጆች መች ቀሩ? የማ ልጅ ነው የቀረው? ስለዚህ እሷ ግን ለልጇ ስትል ትኑር እያሉ መሀይም ቆሻሾች ይላሉ። እንደዛ አይነት ነገር ላይ መጨከን ነው የሚያስፈልገው። የጉቺ ልጅ ማቀረ ማን የቀረው? እና በጣም የኔቨር ጊቭ አፕ ላይፍ እግዚአብሔር ያሳያችሁ። ኔቨር ጊቭ አፕ ስትናገር ሰምቻትም አላውቅም። ድምጿ የማይሰማ ልጅ ናት። ሶሻል ሚዲያ ላይ ሰራተኞች እየበደለች እንዲያረገች እያለች ቤተሰብ የሀቢባ ልጆች የሚያምሩ ልጆች ነው ያሏት። እግዚአብሔር ምስክሬ፣ ለኛ ራሱ የሀቢባ ልጆች የሚያሳሱ ልጆች ናቸው። እግዚአብሔር ምስክሬ፣ ይባረኩላት። የሀቢባ ልጆች ምን አርጉንኛል? የሙኒት ልጆች መማር ምን አጥፍታ ማን ጋር ነው ያልሄደችው? እቺ ሴት ማንን ነው ያልሄደች? ሳምሪ ጂጂንስ ትበላት ትመልሳለች። ጂጂ ሳምሪን የሄደችባት አካሄድ፣ ዞይን የሄደችበት አካሄድ በልጁ ጃኒ የሄደችባት አካሄድ ኧረ መድኃኔዓለም ድረስ እቺ ከምድረ ገጽ መጥፋት አለባት። ናቲ ሳምሪንም ናቲንም ናቲያውን ድምፁ አይሰማም። የጂጂ ልጅ ሳምሪ ሶሻል ሚዲያ ላይ አለች። ናቲ የሚባል አናውቀው። እግዚአብሔር በሚያውቀው አንዳንዴ ይመጣል፣ ሰላም ይላል፣ እናቱን ምናምን ይሄዳል። ናቲ ሰው ላይ የሚደርስ አይደለም፣ የሶሻል ሚዲያ ደጅ አይደለም። ናዮ የምትባለው አንጩጫዋል ናዮ ማን የቀረው? የጉቺ እናት ኤድስ አለባት እያለች ነው የምታወራው። የጉቺን እናት እቺ በቁሟ መቃጠል ያለባት ሴት ናት። እውነቱን ልንገር፣ በቁሟ መንደድ ያለባት ሴት ናት የጉቺ እናት። አሁን እንደው በመድኃኔዓለም ከጉቺ ጋር እንባላ ምን አረጉኝ? እናትየው አውሬ ይገልጻታል። እንደቺን ሰው አውሬ ይገልጻታል። እንደዚህ አይነት ቆሻሻ ሴት እኔ በህይወቴ ሶሻል ሚዲያ ላይ እግዚአብሔር ምስክሬ በሷ የተነሳ አላየንም። እና እግዚአብሔር የእጇን ሰጥቷታል። የእጇን ያገኘችው ገና አላገኘችም። የእጇን ገና አላገኘችም። እውነቴን ነው የማወራው። እግዚአብሔርን እንደ ሄለን ያሳዘነኝ የለም። በጣም ነው ያሳዘነች። በጣም ምንድነው አንድን ሴት ልጅ ልጇን የምታሳደግ ሴት ልጅ እንደዚህ ማሳደድ አይደብራችሁ? እርስ በርስ በቃ እኔ እውነት እንዴት እንዳስጠላኝ ይሄ ሶሻል ሚዲያ። እግዚአብሔርን ምንድነው እንደዚህ ክፋት? እርስ በርስ አታርፉም? አንዱ ላይ መመቅኘት። እስቲ ቪዲዮአችሁን ዞር እያላችሁ
አንዱን መጣል አንዱን እንትን ማለት ምናምን ምንድነው? ይሄን ያህል በቃ እናት ከልጇ መነጠል ምናምን ሪፖርት ማስደረግ የሆነ ነገር ይደብራል። አቦዚ ሶሻል ሚዲያ ላይ በጣም ነው የሚያስጠላው። እንደኛ ግን ክፋት ያለው ሰው አለ? እግዚአብሔር እንደኛ ክፉ አለ? እንደዛሬማ እኔ አንጀቴን ነው የበላቸው። እኔ አላቅም። ምንም ታጥፋ እንደዚህ ሰው ማሳቀቅ ይደብራል። እግዚአብሔርን ይደብራል፣ ያስጠላል። ኧረ በእናታችሁ እኛ ስንተዛዘን ስንረዳዳ ነው እኛ ምን የሚያምርበት እንጂ እንደዚህ ለመጠፋፋት አይወሽ ቲክቶክ ባይ ነው ማናችንም እንትናችን ወጥቶ አይታይም ነበር። ይሄ ቪዲዮ እንደሚገባሽ እርግጠኛ አይደለሁም፣ ግን አብረን እናድጋለን ሲልሽ እንደዚህ ማለቱ ነው። አይዞሽ ነገሮች ይቀየራሉ፣ አብረን እናድጋለን ሲልሽ መጀመሪያ ቀብሬሽ ማለቱ ነው። እንደዚህ መጀመሪያ ከኔ እኩል ረመጥ ውስጥ ከትቼሽ ማለቱ ነው። this is you እንደሰማችኋት ነው። ምን ነው ዓለምን ትቀይራለች የምትባል ሴት አይደል እንደ እየሰራችሁ ያላችሁት? ዓለም ላይ ታደርጋለች፣ ዓለምን መቀየር ትችላለች ሴት ልጅ ከበረታች ከቻለች ከሰራች አይደል እንደ የምትሉት? ምን ነው ለራሷ ህይወት ሲሆን አላምን አላችኋት? ለራሷ ህይወት ሲሆን ከዜሮ አስጀምርም። የተሳካለት ወንድ ጋር መለጠፍ አለባት። ክላሽ አያረግም። የታለች ዓለምን የምትቀይረዋ ሴት? የታለች ዓለምን የምትሰራዋ ሴት? ሪሌሽንሺፕ ሲሆን ትዳር የተቀደሰ ነገር ሲሆን ከዜሮ መጀመር የለባትም ሴት። የሆነ ሀብታም ጋር መለጠፍ አለባት። ምን ነው አላመናችኋትም? በገዛ ህይወቷ ለምን አታምኗትም? ለዓለም አምናችኋት የለን? ለዓለም አጭታችኋት የለን እንዴ? አብሮ ማደግ አይቻልም። አንቺ ከዜሮ አልጀመርሽም። ሁሉ ነገር ቤትም መኪናም ኖሮሽ ነው። እስቲ ላለሽ መኪና ምን አይነት መኪና ነው የምትነጂው? ለምንድን ነው ናንሴንስ የሆነ ነገር የምታወሩት? ለምንድን ነው ስነ ስርዓት የማይኖራችሁ? ለምንድን ነው ጤናማ ሪሌሽንሺፕ ግንኙነት እንዲኖር የማታደርጉት? እናንተ ጤናማ አስተሳሰብ ካላችሁ አቢዩዝ የምትደረግ ሴት ጋር ብቻ ለምን ድምጽ አትሆኑ? ኢንጀስቲስ ሲኖር ብቻ ለምን አትናገሩ? የታለቻች ሴት አሳዩን ካለ ወንድ የሚሳካላትን ሴት እስቲ ያሳዩን። ከብዙ አንዱና ዋነኛው ማለት ነው። ሴቶች ይህንን ቪዲዮ ለወንድሞቻችሁ ሼርና ሪፖስት አድርጉ፣ ለልጆቻችሁ ደግሞ ሴቭ አድርጉት። ላስት ወይም እንደገና ዝሙት አንተ ለ4 ኪሎ የምትታማውን አንተን ማለት ነው። ያው እድለኛ ከሆንክ ጎዳና ተዳዳሪ ሊያደርግህ አቅም ያለው ሲሆን፣ ወይራስ እድለቢስ ከሆንክ እንደገና እንደ መጽሐፍ ቅዱሱ ሳምሶን ጸጉርህን ተላጭተህ ከዛ ደግሞ እንደ ጄፍሪ ኤፒስቲን ማለት ነው አንገትህን ተቀልተህ እንድትሞት ሊያደርግህ የሚችል አደገኛ የሆነ በሽታ ነው። ላስት ወይም ዝሙት ግን ምንድን ነው? እስቲ በመጀመሪያ ደረጃ ላስት ማለት ይሄ እንደኔ ጤናማ ወንድ ከሆንክ ማለት ነው ያለው ስሜት አለ አይደል? ያችንም እችንም ለመቀማመስ ያለን ከፍተኛ የሆነ የተፈጥሮ ስሜት ይሄኛው ዝሙት ወይም እንደገና ላስት እንለዋለን። ከተቆጣጠር ነው በጣም ጤናማና ወሳኝ ነገር ሲሆን፣ ከቁጥጥር ውጭ ከሆነ ግን ማለት ነው ህይወታችንን ሊያሳጣን ይችላል። ላስት እንዴት አደሂቶ ህይወታችንን ሊያሳጣን እንደሚችል አሁን ልንገራችሁ። አንደኛ የስኬት ዋናው ምንጭ ማለት ነው ትኩረት ነው ብዬ ነግሬያችኋለሁ ባለፈው አይደል? ትኩረታችን ብዙ ሴቶች ላይ ከሆነ ማለት ነው ኢነርጂያችን ሴቶችን በማራራጥ መናጠፋው ከሆነ ለስራ ያለን ጊዜ ይሻማል፣ ያደህየናል ማለት ነው። ሁለተኛ ላስት በሰዎች ተአማኒነት እንድታጣ ያደርግሃል። በስራ ባልደረቦች ሊሆን ይችላል፣ በጓደኞች ሊሆን ይችላል። ከዛ ደግሞ ላስት ወደ ሱስም ሊገፋፋን ይችላል። ወደ ወሲብ ፊልሞች ሱስ፣ ጊዜያችን በጣም ነው የሚሻሙት። ከዛ ደግሞ ወደ አልኮል እና ብዙ መጥቀስ ይቻላል። በስተመጨረሻ የምነግራችሁ ግን ላስት ወይም ዝሙት ትዳርህን አፍርሶ በእንደሱ አይነት ሌላ ዝሙተኛ ማለት መጫወቻ ሊያደርግህ የሚችል ሲሆን፣ ዝሙትን የምትከላከለው ግን በምን መሰላል? ራስህን በመቆጣጠር ስራህ ላይ በጣም ቢዚ በመሆን በመንፈሳዊነት ወዘተረፈ እና በፍቅር ነው። አንዷ ጓደኛህን አስጠጋት፣ ስትቀርባት ደግሞ ወሲብ ተኮር አይሁን። ጓደኛህ አርጋት፣ ትዳርህ አርጋት፣ ቤተሰብህ ካረጋት ማለት ነው። ዝሙትን ውጤታማ በሆነ መንገድ ተከላክል። ስታሳይ ድሮን ምናምን ጀትን ምናምን ታንክ ምናምን ታሳያለህ። የዛፓ ጫማ ለምንድን ነው የማይታዩ? ከባድ መሳሪያ አይደለም ተብሎ ነው? ምንድን ነው ስንትና ስንት እንደውም ከታንክ ምናምን በላይ ያከስክስ እኮ ነው። አንተ ብዙ በጣም ከባድ መሳሪያ እኮ እየደበቅን ነው ከዓለም ከባድ መሳሪያዎቻችን ወይስ ምን ለማለት? መጀመሪያም እሱ ነገር እንዲያደርጉ የተፈቀደው ነገርም
ለሩጫ ነው ለመማታት ነው? ለሩጫ ከሆነ ስኒከር ይሻላል። ለመማታት ከሆነ ደግሞ መጀመሪያም አያስኪድም። መማታት የለባችሁም። አሁን እዚህ ሀገር ፖሊስ ምናምን ያዳምጣል፣ አይመታም፣ ያዳምጣል እስከ መጨረሻው ሰምቶ ነው ነገሮችን ምናምን ሊወስድ የሚችለውና አዳምጦ ነውና ኢትዮጵያም ያዳምጣል፣ ግን ፈሰን ነው የሚያዳምጠው። ልዩነቱ እዛ ጋር እና ያ ጫማ ቢቀየር ቢዘንጡ እኔ ትንሽ አቲቲዩዳችሁ የሚቀየር ይመስለኛል። በቃ በስኒከር ምናምን ፈረክ ታስደርጋችሁና ያ ምቱ ምናምን የሚቀንስ ይመስለኛል እንጂ ያ ጫማ ጥርስ ይዞ ነው የሚመለሱ። ሲሄድ ምናምን አንዴ ጥርስ ይዞ ነው የሚመለሰው እና አንዳንድ ዛፓ ምናምን ጥርስ ያገኛል እዛ ላይ ልምድ ሆኖበት ያስረዋል። እና ክፍለ ከተማ ላይ ቅንነትና ብቃት ያላቸውን ሰዎች መቅጠር ቢችል በነገራችን በጣም የህዝብ ማማረርና እንግልት ይቀንሳል። ከላይ ያሉትን የምታሰድቡት እናንተ ናችሁ። ችግር ፈጣሪ፣ የሀገር መሰረታዊ ችግር ፈጣሪዎች ናችሁ። ህዝብን ህጋዊ ጉዳይ ህገወጥ እስከሆነ ድረስ አለማስተናገድ መብት ነው። ማባረርም ማስያዝም ትችላለህ። ህገወጥ ነገር ይዞ በከመ ግን ህጋዊ ነገር በሆነ ነገር ላይ ለምን ለምኑኝ ታበዛላችሁ? ለምን አትሰሩም ስራችሁ? ውሃ ጠጡ። እንደዚህ አይነት ሰዎች አንዳንድ ወረዳና ክፍለ ከተማ በጣም በቃ ችግር አጋንንት የሰፈረባቸው ሰዎች አላችሁ። የሆነች ሴት ልጅ ህፃን ልጅ አዝላ ጧት መታ እስከ ምሳት ሳትበላ ጥበቃችሁ ከሰዓት ድረስ ቁጭ ብላ ምንም አይመስላችሁም። ምን አይነት ህሊና እንደሰጣችሁ ፈጣሪ እሱ ይወቀው። ምን አይነት ጭንቅላት እንዳላችሁ ምንም አይሸከካችሁ፣ አይደብራችሁ፣ ምናምን ስሜታችሁ ምናምን ኖርማል ናችሁ እናንተ ነው። አንዳንድ ጊዜ የሆነ ህዝብ መጥቶ እናንተ ጋር ምናምን የሆነ አንድ 10 ሰው 20 ሰው ሆኖ እናንተን ጠብቆ ጋሼ ባኮትን ይፈርሙ ምናምን ስትባሉ ወደ ላይ ከፍ የማይሉት ለምን ይመስላችኋል? የምንሞላቸው አየር ነው። ምክንያቱም እኛ የምንሞላው ካርቦን ዳይኦክሳይድ የተባለውን ከባድ ጋዝ ስለሚከብደው ከየትኛውም ከፍታ ብንለቀው ወደ ታች ይወርዳል። ያኛው ደግሞ የሚሞላው ሂሊየም የተባለውን ቀላል ጋዝ ከየትኛውም ዝቅታ ብትለቁት ከፍ ከፍ እያለ ይሄዳል። አያችሁ፣ በህይወታችን ውስጣችን የተሞላው ነገር ተጽዕኖ ያደርግብናል። ለህይወታችን ከባድ የሆኑ አመለካከቶች፣ ለምሳሌ ሌላ ሰው ሲሳካለት ወይ ሲያልፍለት እንቅልፍ የማይወስደን ከሆነ ማንንም ደግሞ በደረጃው አይተን የምንንቅ የምናጣጥል ከሆነ እንደኛ ሀገሩ ፊኛ ከየትኛውም ከፍታ ብንለቀቅ ዝቅ እንላለን ማለት ነው። ነገር ግን ትሁት ቅንና በሰው ደስታ ውስጥ ደግሞ የምንደሰት ከሆነ እንደዛኛው እንደ ሂሊየሙ ፊኛ ከፍ ከፍ እንላለን፣ ወደ ላይ እንወጣለን ማለት ነው። አያችሁ ወዳጆቼ፣ የተናቁና ቦታ ያልተሰጣቸው ሰዎች ውስጣቸው ትህትናና ቅንነት ካለ ፈለግንም አልፈለግንም ትልቅ ቦታ ሲደርሱ እናያለን። ምክንያቱም አምላካችን ዝቅ የተደረጉትን ከፍ ማድረግ የሁል ጊዜ ስራው ነው። ውስጣችን የተሞላው ነገር ነው ከፍም ዝቅም የሚያደርገን። በውስጣችን የምንሞላውን ነገር